ሰላም እንዴት ናችሁ? ሐኪም ለይኩን ነኝ። እንግዲህ ዛሬ እስኪ እጽዋት የምታውቁ ሰዎች በትክክል ተምራችሁ ከሆነ እየተፈታተንኳቸው አይደለም፣ እውቀታችሁን እንድታካፈሉኝ ነው። ይታያል አይደለ? ያ ላይሎ ነው እንግዲህ። እስኪ እቺ እንግዲህ ትታያለች። አዎ የእፀ ወይብላ ፍሬ ናት። ትታያችኋለች? የእፀ ወይብላ ፍሬ ናት። አይታችኋታል? ኦኬ። አዎ ይሄው። እስኪ እነዚህን ደግሞ ዕጣኖች የምታውቁ አያችሁ? እነዚህን ዕጣኖች የዛፍ አይደለም እጽዋት ነው። እጽዋት ስለሆነ እኛን ይመለከተናል ማለት ነው። ይኸው እንግዲህ እዚሁ ፊታቸው ላይ አዎ። ስለዚህ ውሃ ጨምርበታለሁ። አሁን ምን እንደሚፈጠር ይኸው ሊቃውንት አባቶቻችን አፍሎስ እንዴት ይሰሩ ነበር የሚለውን ነገር ምን እንደሚፈጠር ታዩታላችሁ ማለት ነው። ሄሊኮፕተር ነው እንዳትሉ። የእጽዋት ባህሪ ይሄ መናፍስት ርኩሳንን እጹ አይገኝም፣ ውጣ ውረድ አለው በበረሃ መሄዱ እንጂ እጽዋትን በአግባቡ ከተማርን አባቴ እንኳን ለእኛ ለዓለም እንተርፍ ነበር። ይታያል አይደለም? ይታያል።